ሰው ሁሉ ጊዜ የሚከሳችሁ ራሱ በሚያዝበት አይደል? ሰውን ለመኮነን ጩኸት የሚያበዛ ሰው እዛ ጥፋት ውስጥ አለ። ፍቅርንና ምህረትን የሚያክሰው ጀጅመንት ላይ ፈጥሮ ህግን የሚያስብ ሰው እግዚአብሔርም የሚዳኘው በህጉ ነው። ስታመነዝር አግኝተናታል ሲሉ የት ቦታ እንደነበሩ ጌታ ያውቃል። ስለዚህ ወደ ኋላ ሄዶ መሬት ላይ ሲጽፍ የነበረው ያኔ ጣቱ የጻፈችው የድንጋይ ጽላት ላይ ያለውን ህግ በፍቅር ህግ እየሻረላት ነበር። ጌታን በመከተላችሁ ጌታን በማለታችሁ አንገት ደፍታችሁ እየሄዳችኋላችሁ ህግ ይቀየርላችኋል። ህግ ለእናንተ ይቀየራል። ከሳሾቻችሁ ይበተናሉ። አልኳችሁ የዛሬ መልእክቴ ከሳሾቻችሁ ይበተናሉ፣ ህግ ይቀየርላችኋል። መጽሐፍ ቅዱሳችሁን ዮሐንስ ወንጌል ምዕራፍ 8 እንደዚህ ይላል። ላንብብላችሁ። ምዕራፍ 8 ከቁጥር 1 ጀምሮ እስከ ቁጥር 11 ላንብብላችሁ። እንደዚህ ይላል። ኢየሱስ ግን ወደ ደብረ ዘይት ሄደ፣ ማለዳም ደግሞ ወደ መቅደስ ደረሰ። ህዝቡም ሁሉ ወደ እርሱ መጡ። ይኸውላችሁ ወደ ደብረ ዘይት ሄዶ የሚገርም እኮ ነው ጌታ። ቅድም ብያቸዋለሁ፣ ስለ አንድ ሰው ይመልሳል ብያቸዋለሁ። ስለ አንድ ሰው ይመልሳል ብያቸዋለሁ። አሜን። የሐናን ታሪክ ታውቃላችሁ አይደል? ወደ መቅደስ ስትሄድ የሚያያት ካህኑ ኤሊ ምንድነው ጠጥተሽ ሰክረሽ የምትመጪው ሊላት ይችላል። የመጣችበትን የሚያውቅ እግዚአብሔር ግን ቀን ቀጥሮላት ነው የመጣችው። ይኸውላችሁ ኢየሱስ ግን ወደ ደብረ ዘይት ሄደ ይላል። ከዛ ማለዳም ደግሞ ወደ መቅደስ ደረሰ፣ ህዝቡም ወደ እርሱ መጡ ይላል። ከዛ ስሙን ተቀምጦም ያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘች ወደ እርሱ አመጡ። ስታመነዝር ይዘናታል ብለው አንድ ሴት አመጡ። ክስ አለባት፣ ተይዞባታል። በቃ እቺ ሴትዮ ጥፋት አለባት፣ ይዘናታል ብለው ወደፊቱ አመጡ። ከዛ ወደ እርሱ አመጡ። በመካከልም እርሷን አቁመው ይኸውላችሁ ቁጭ ብሎ ያስተምራቸው ነበር ይላል አይደለ? ከዛ በኋላ ታይሙ ደርሶ መጡ ሁሉ። በደንብ ስሙኝ በጌታ የመጡት ምንና ምን ናቸው? ጻፎችና ፈሪሳውያን ነው የሚለው። እነዚህ ሁሉ ተሰብስበው መጡ። ምንድናቸው በዚህ ጊዜ ካላችሁ ትልልቅ ስኮላሮች አዋቂዎች ምናምን የተባሉት ማለት ነው። አይ እዚህ ተጽፏል፣ እንደዚህ ተጽፏል። ልክ አሁን ፍርድ ቤት ስትሄዱ ዳኝነት ሲሰጣችሁ የሚሰጣችሁ ዳኝነት ህገ መንግስቱ ላይ እነዚህ ተብሎ ተጽፏል በሚል ነው ይዘዋል። እነዚህ ሁሉንም የሚያጠኑ ህግ የሚያውቁ ሁሉንም የሚያውቁ ሰዎች ነው የመጡት። ሴትዮዋ ይዘዋት። ከዛ እንደዚህ ይላል፣ በደንብ ስሙ። በምንዝር የተያዘች ሴት ወደ እርሷ መጡ። በመካከልም እርሷን አቁመው መምህር ሆይ ይቺ ሴት ስታመነዝር ተገኝታ ተያዘች። ይው በደንብ ስሙኝ። እዚህ ጋር ጌታ ኢየሱስ ጋር አንድ እንዲያመጣቸው ያደረገ ምክንያት ሁሉም ላይ ዶሚኔት እንዲያደርጉ ህዝቡ ሁሉ ላይ አፋቸው እንዲከፈት ኃይል እንዲሰጣቸው የሆነበት ምክንያት ህግ ይዘዋል። ስለዚህ ከህግ ሁሉም የጎደለ ስለሆነ እያንዳንዱን ሰው እያንዳንዱን ሰው በህጉ ስለሚኮንኑት ነው። ጌታ ኢየሱስ ደግሞ ምንም የያዙበት ነገር የለም። ስለዚህ ሪፈረንስ ሊያደርጉት ይመጣሉ። ከነሱ በላይ ህግን ይጥራ ስለነበር ማለት ነው። ስሙኝ በደንብ መምህር ሆይ ይቺ ሴት ስታመነዝር ተገኝታ ተያዘች። አሁን ጥያቄ ልጠይቃችሁ፣ በደንብ ስሙኝ። በደንብ ዲቴሉን ከማብራራቴ በፊት ሐሳቡን እያያዛችሁት እንድትሄዱ። ይቺ ሴት ስታመነዝር ተገኝታለች ያሉት የት ቦታ ሄደው ነው ያዟት? የገባችሁ ነው? ምን ሊሰሩ እዛ ቦታ ሄደው ያዟት? ለምሳሌ ምሳሌ ልንገራችሁ። ቺቺኒያ ሰፈር ነው አይደለ? የሚታወቅበት ግን ሌላ መታወቂያ አለ አይደል? አንድ ሰው እከሌ የሚባልን ሰውዬ ቺቺኒያ አይቼዋለሁ ብሎ ካለ ምን ልሰራ ሄዳ አየኸው? የመጀመሪያው ጥያቄ። በደንብ ስሙኝ እዚህ ጋር ሰው ሁሉ ጊዜ የሚከሳችሁ ራሱ በሚያዝበት ኃጢአት። ሰው በጣም ክስ ካበዛባችሁ ያ ሰውዬ እንደዛ አይነት ኃጢአት ውስጥ ነው የሚገባው። ለምሳሌ ዩኒቨርሲቲ ያለው ወንድና ሴት ሆነው አይሄዱም። የፌሎሺፕ ልጆች ወይ ወንዶች በዛ ብለው ወይ ሴቶች በዛ ብለው ነው እንጂ ለየብቻ በተናጠል አይሄዱም የፌሎሺፕ ልጆች። እና አንድ ቀን ለምንድን ነው እንደዛ የምታረገው አልኩት። አንድ ልጅ አይ ቦይፍሬንድ እና ገርል ፍሬንድ ይመስላችኋል። ከዛ እንደዚህ አልኩት፣ ቦይፍሬንድ ብሎ ወይ ገርል ፍሬንድ ብሎ መጀመሪያ ላይ ሐሳቡ ላይ የሚመጣለት ሰውዬ እህት ወይም ወንድም ብሎ ለምን አላሰበም ማለት? ጭንቅላት ውስጥ እሱ ከያዘ ሐሳቡ እንደዛ ነው ማለት ነው። አሁን እቺን ሴት ሊከሷት የመጡ ሰዎች በእርግጠኝነት ልንገራችሁ እዛ ሰፈር የሚያውደለድሉ ናቸው። ማንም ሰው አመንዝሯል ሲባል ፐብሊክሊ ሊያመነዝር አይሄድ። የሆነ ፕሌስ አለው የተደበቀ። ምን ሊሰሩ ሄዱ ነው የመጀመሪያው። ከዛ እሱን አልጠየቃቸውም፣ እሱ ዝም ነው ያላቸው። ከዛ እንደዛ አሉት፣ መምህር ወይ እቺ ሴት ስታመነዝር ተገኝታለች ቁጥር 4 ላይ። ከዛ ሙሴም እንደዚህ ያሉትን እንዲወገሩ ይላል፣ እንደዚህ ያሉትን እንዲወገሩ በህግ አዘዘን፣ አንተ ስለ እርሷ ምን ትላለህ አሉት። ሙሴ ይሄንን በህግ አዞናል፣ አንተ ስለ እርሷ ምን
ትላለህ አሉት። ከዛ የሚከሱበትንም እንዳገኙ ሊፈትኑት ይህንን አሉ። ምክንያቱም እሱን ፈልገው ምንም ነገር አጣውበታል። አሁን በዚህ ህግ ሊመቱት ነው። ለምን ካላችሁ እያንዳንዱ እንቅስቃሴ ላይ ጌታ ኢየሱስ ባህሪውን ሲያዩ የሚያንጸባርቀው ፍቅር ብቻ ነው። ለሰው ለመመለስ ኢንስፓየር የሚያደርገው ፍቅር ብቻ ነው። ዮሐንስም ሲናገር ይሄን የጻፈው ዮሐንስ ምዕራፍ 3 ላይ ስታዩ ዓለሙን እንዲሁ ወዷል የተባለው ኢንስፓየር ያደረገው ፍቅር ብቻ ነው። ስለዚህ እሱን ዊክነሱን ስለሚያውቁ ህግ ይዘውለት መጡ። አሁን ህጉ ላይ እንደዚህ የተያዘ ሰው በድንጋይ ወገር ተብሎ ተጽፏል። አንተስ ምን ትላለህ አሉት። በኢየሱስ ስም ክሳችሁ ይቀየርላችኋል። ከዛ ሊፈትኑት ነው ይሄን ያሉት። ኢየሱስ ግን ይላል ቴንክ ዩ ጂሰስ ኢየሱስ ግን ይላል ጎንበስ ብሎ ይላል በጣቱ በምድር ላይ ጻፈ። መላልሰውም ጠየቁት። ጸጥ ብሎ እየጻፈ ነበር እሱ መሬት ላይ። መላልሰው ጠየቁት። መላልሰው በጠየቁት ጊዜ ቀና ብሎ እንደዚህ አላቸው፣ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህንን ሲሰሙ ህሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች አንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በስተቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽም የለምን አላት። እርሷም ጌታዬ ሆይ አንድስ እንኳን አለች። ኢየሱስም እኔ አልፈርድብሽም፣ ሂጂ፣ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ አላት ይላል። አሁን ያልኳችሁ ገባችሁ አይደለ? ስታመነዝር አግኝተናታል ሲሉ የት ቦታ እንደነበሩ ጌታ ያውቃል። የሄዱበት ቦታ ምን ፈልገው ነው የሄዱት? ምን ሲያረጉ እሷን አገኟት። ስለዚህ ያንን ስለሚያ ጌታ ኢየሱስ መጀመሪያ መሬት ላይ ጻፈና እንደዚህ ያላቸው፣ ችግር የለም ህጉ ተጽፏል፣ ልክ ናችሁ። ግን ህጉ መጻፉ ብቻ ሳይሆን ንጹህ የሆነ ሰው ነው ድንጋዩን ማንሳት ያለበት። ስለዚህ ከእናንተ መካከል ማንም ኃጢአት ያልሰራ ሰው የመጀመሪያውን ድንጋይ ይምታት፣ ፈቅጄላችኋለሁ አለ። አንተ ምን ትላለህ? ሙሴ ይወገሩ ብሏል። አዎ ችግር የለም እኔም ፈቅዳለሁ፣ ውገሯት። ግን ኃጢአት ያልሰራ ሰው ብቻ ነው እንዲወግራት የምፈቅደው አለ። ከዛ በኋላ እንደዛ ብሎ ሲናገር በደንብ ስሙኝ። ኃጢአት ያልሰራ ብቻ የመጀመሪያውን ድንጋይ ይወርውር ብሎ ሲናገር ሁሉም ሰው ድንጋዩን እየጣለ ትቶ ሄደ ይላል። ለምን ካላችሁ እሷ ኃጢአት የሰራችበት ሰፈር እነዛም ሰዎች ለኃጢአት ተመላልሷል። ልክ ይሄን ሲያቅ ያንን አድርጎ ነገሩን ዘጋው። ከዛ በኋላ ያንን ብሎ ይወላል ለነሱ መልስ ነው የሰጠው። መሬት ላይ ጽፎ ነው መልስ የሰጣቸው። እስከ ዛሬዋ ቀን ድረስ እኔ ጌታ ለምን መሬት ላይ ይጽፋል የሚለው መልስ አልተመለሰልኝ። ሁሌ ሜዲቴት አደርጋለሁ። ጌታ ሆይ ምንድነው እዚህ ጋር ምንድነው የጻፍከው? እሺ በእውነት ጌታን ጠይቄ ያውቃለሁ። ምንድነው የጻፍከው ባየው ደስ ይለኛል ብዬ ጠይቄ ይሄን ነገር ሁሌ ውስጥ ይጠይቃል። ምን እንደጻፈ ሚስትሪ ነበር ለኔ። መልሱን አግኝቼዋለሁ። እና መሬት ላይ ጻፈና ለነሱ መጀመሪያ ሪስፖንድ ሰጣ። ምን አላቸው? ማንም ኃጢአት የሌለበት የመጀመሪያውን ድንጋይ ይወርውር። ስለ ህግ ሲያወራቸው እኮ የህግ መምህሮች መጥተው እኮ ይጠይቁታል። እንደዚህ ያለ የትኛው ነው ከህግ ሁሉ ትልቁ ሲሉት የመጀመሪያው እግዚአብሔር አምላክን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ነፍስ ውደድ የሚል ነው አለ። እና ሁለተኛው ሲባል ባልንጀራን እንደራስህ ውደድ። ይሄ ነው ከህግ ሁሉ ትልቁ አለ። እነዚህ ሰዎች ሲመጡ ያቺን ሴት እየፈረዱባት እንጂ በፍቅር ህግ ሊዳኙ አይደለም ይዘዋት እየመጡ ያለ። እንደራሳቸው ቢያዩ ኖሮ ድንጋዩን ሰብስበው አያመጡም ሊወግሯት። ድንጋይ ይዘው ነው ሁሉም ድንጋይ ይዘው ነው የመጡ። አንድ ነገር ልንገራችሁ፣ በኃጢአት ሰውን ለመኮነን በጣም የሚጮህ ሰው ላይ በእርግጠኝነት ልንገራችሁ ያ ኃጢአት ውስጥ አለ። ሰውን ለመኮነን ጩኸት የሚያበዛ ሰው እዛ ጥፋት ውስጥ አለ። አብዛኛው ሰው ጩኸት የሚያበዛው የራሱን ነገር ለመደበቅ ስለሚፈልግ ነው። ሚስጥሩ ይሄ ከኔ ጋር ናችሁ። ፍቅርንና ምህረትን የሚያክሰው ጀጅመንት ላይ አይፈጥም። እና ባልንጀራን እንደራስ ውደድ የሚባለው ነው ሁለተኛው ትልቁ ህግ ብሏል። እነሱ ደግሞ በዛ ህግ አይደለም ሊዳኙ የመጡት የፈለጉት መውገርን። ከዛ ወደ ራሳቸው መነጽራቸውን ሲያደርጉ እያንዳንዱ የደበቀው ኃጢአት አለ። ለምን ካላችሁኝ የመጡት ይኸውላችሁ ሌላ ሰው ዳኝነቱን ሊሰጥ ቢሆን ኖሮ ለምሳሌ ፍርድ ቤት ሰዎች እኮ እንዲወሰንላቸው ሲቀርቡ በውሸት የከሰሱ ሰዎች አሳማኝ መረጃ ይዘው እኮ ይፈረድላቸዋል። አንዳንዴ በገንዘብ ሰዎችን ገዝተው ለምስክር አቁሞ ይፈረድላቸዋል። ስለዚህ ዳኛው የሚፈርደው እንደቀረበለት ማስረጃ እንጂ ልቡ እንደሚነግረው አይደለም። ስለዚህ ምድራዊ ዳኛ ጀጅመንትን የሚሰጠው ከመጣለት ማስረጃ ጋር ያይዙ። ኢሳይያስ ላይ ሲናገር ግን ስለ ኢየሱስ እንደዚህ ያለ አይኑ እንዳየች አይፈርድም። ፍርዱ የውጨኛ ሳይሆን በውስጡ ያለውን እውነት ብቻ ነው ሪፍሌክት የሚያደርገው። እስቲ አሜን በሉ። እናንተ በየትኛውም የኃጢአት ክስ ውስጥ ብትሆኑ እግዚአብሔር በፍቅር ይፈርድላችኋል። አሜን። እና እሷ ጋር ሲመጣ ሰዎቹ የፈለጉት ሌላ ዳኝነት ነው፣ እሱ ግን የፈለገው የፍቅር ዳኝነት። ለዛ ነው ይኸውላችሁ ስለማንም ሰው ማንም ሊነግረው አያስፈልገውም ነበር ይላል ስለ ኢየሱስ። ለምን ካላችሁ ስለ እያንዳንዱ ያውቃል። በልባቸው ያሰቡትን አውቆ እኮ ይላል። ስለዚህ ልባቸው ውስጥ የሚያስቡትን አውቆ ኢቭን እያስተካከለ ነው ሐሳባቸውን የሚሄደው።
ስለዚህ ያ ሁሉ ጻፍትና ፈሪሳውያን ተሰብስቦ ያቺን ሴት እንውገራት ብሎ ሲመጣ ድንጋይ ይዞ ሲመጣ እያንዳንዱ ሰው ስለሱ ምን መረጃ ያውቃል ካላችሁ ያንዳንዱን ሰው ሂስትሪ እንደሚያውቅ ያውቃል። ስለዚህ ኃጢአት የሌለበት ሰው የመጀመሪያውን ድንጋይ አንስቶ ይውገራት ሲል ሁሉም ሰው የቆምነው ኤክስሬይ ስካነር ፊት ነው። ስለዚህ እየጣለን እንሂድ ብሎ ድንጋዩን እየጣለ ሄደ። ምክንያቱም ሊበረብር ነው። ጌታ ኢየሱስ እኮ እንደዚህ ብሏል። ያቺን ሴት እኮ ሊፈውሳት ሲፈልግ ሂጂ ባልሽን አምጪ አላት። አይ ባል የለኝም። እውነት ተናግረሻል ማለት በንግግሬ ነው እውነት የሚመስለው ነው። 5 ባሎች ነበሩሽ፣ አሁንም ከአንቺ ጋር ያለው ባልሽ አይደለም ሲላት ነብይ እንደሆን ካውቃለሁ። አሁን ቀጣይ ጥያቄ ልጠይቅን። የጌታ ኢየሱስ ዝና ሁሉ በከተማ ወጣ ተብሎ እነዚህ ፈሪሳውያንና ጸሐፍቶች ሊጠይቁት የመጡት ይሄንን ዝና ስለሚያውቁ ስለ እያንዳንዱ ነገር ያውቃል። ናትናኤል ጋር መጥቶ እንደዚህ ያለው ከበለስ በታች ተቀምጠ ሳለ አየው አሉ። ተንኮል የሌለበት የእግዚአብሔር በግ ሲለው እኮ ነው። የእስራኤል በግ ሲለው በምን ታቀኛለህ አሉ። ከበለስ በታች ተቀምጠ ሳለው አይቻ። ሁሉን እንደሚያውቅ ስለሚያውቁ ኃጢአት የሌለበት ሰው የመጀመሪያውን ድንጋይ አንስቶ ይውገራት አሉ። የጠየቁት በሙሴ የተጻፈን ሕግ ነው ያመጡት። በሙሴ ሕግ ትገደል ተብሏል። በቃ ልንገል ዝግጁ ነው። እናንተ ግሎሪውስ እናንተ በረከት ውስጥ የሆነ ነገር ውስጥ ስትገቡ ሴሌብሬት የሚያደርጋችሁ ከተማ ሁሉ ነው። የሚያቃችሁ የማያቃችሁም ሁሉ ነው ሴሌብሬት የሚያደርጋችሁ። የሆነ ዊክነስ ውስጥ ስትገቡ የቀርባችሁ ሰው ነው የሚነሳባችሁ። ትንሽ የሆነ ነገር ድሮም ብሎ ይሄዳል። የሆነ ነገር አቀባብሎ እየጠበቀ ነበር ማለት ነው ትላላችሁ። አንዳንድ ወላጆች ጋር እንኳን እኮ አያለው የአንዳንድ ወላጆች ትኩረት ጥሩ ያላቸው ልጆቻቸው ጋር። ይሄማ አንድ ጊዜ ምንድን የሆነ ጽሑፍ አንብቤ በጣም ያሳገኝ ሰውየው 3 ልጆች አሉት እና አንደኛው ልጁ ዶክተር ነው፣ አንደኛው ልጁ ኢንጂነር ነው። ጓደኛው መጣና ልጆች እንዴት ናቸው ምንድን ነው የተማሩት ሲለው አይ ተምሯል፣ ይሄ ትልቁ ልጄ ዶክተር ነው አለ። እሺ ሁለተኛው ልጄ ደግሞ ኢንጂነር ነው። ቢገርም ሶስተኛው ልጄስ አለ። ሶስተኛው ልጄ ሌባ ነው አለ። ታዲያ ከቤት አታባረውም እንዴ ሲለው ቤቱ የሚያስተዳድረው እኮ እሱ ነው። አሁን ትኩረቱን ከበቃቢው ከቤት አስተዳደር ጋር ነው ማለት ነው። እኔ ሁሌ ታምር ይሆንብኝ ነበር። እቺን ሴት ነፃ ለማውጣት ሲፈልግ ጌታ ለምንድን ነው ገና እንደመጡ በቃ እንትን ያለበት ይውጋራት ታጣቸውን ጨርሶ እኮ መላክ ይችላል። ምን እያደረገ ነው ያለው? ይኸውላችሁ ስለ ሙሴ ታሪክ ታውቃላችሁ። ሙሴ በእግዚአብሔር ፊት በቆየ ጊዜ እግዚአብሔር ለእስራኤል ሕዝብ ሕግን ሲሰጥ በሕጉ እንዲጠፉ ብሎ አይደለም ሕግን የሰጣቸው። ወደሱ ለማቅረብ የሜርሲ መንገድ እየከፈተ ነው ያለው እንጂ ሕጉን ሲያመጣ እነሱን በሕጉ ሊኮንናቸው ፈልጎ አይደለም። ስለ ሕዝቡ ስለሚራራ እሱን ለማቅረብ ስለፈለገ ነው ሕጉን ሲጀመር የሰጣቸው። ለምን ካላችሁኝ ሙሴን ታቦቱን ስራ ሲለው ታቦቱን ሲሰራ የእግዚአብሔር መንፈስ በመካከላቸው ከነሱ ጋር እንዲሄድ ስለፈለገ እግዚአብሔር የሰራውን ያንን ታቦት የተናገረው መሃል ያለውን የስሬት መክደኛ አድርገው ነው ያለው። ያ ማለት በአማርኛው የስሬት መክደኛ የሚለው እንግሊዘኛው ሜርሲ ሲት ነው የሚለው፣ የምህረት መቀመጫ ነው የሚለው። ስለዚህ አብሯቸው ሊጓዝም የፈለገው በምህረት ነው። ስለዚህ ያንን ሁሉ 10ቱን ትእዛዛት አምጥቶ ሲሰጣቸው ሊፈርድባቸው ሳይሆን ወደርሱ ማቅረቢያ መንገድ ነው እየፈለገ ያለው። ሰው ግን ያንን ሕግ መፈጸም ፌል አድርጎ ነበር። ልክ እንደነዚህ ፈሪሳውያን ደግሞ ያሉ ሰዎች ሰራ ላይ ፍርድ ሊሰጡ ይመጣሉ። አንድ የመጽሐፍ ቅዱስ ቃል አንብብላችሁና እንቀጥላለን። አንደኛ ቆሮንቶስ ሙሴ ላይ ማን ይሄንን የሙሴ የጻፈውን ሕግ ማን እንዳጻፈ ምልክት ልሰጣችሁ ነው። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 4 እንደዚህ ይላል። ወንድሞች ሆይ ይህን ታውቁ ዘንድ ወዳለሁ፣ አባቶቻችን ሁሉ ከደመና በታች ነበሩ። ስለነማን ነው የሚያወራው? በሙሴ ጊዜ ስለነበሩት አባቶች ነው የሚያወራው። ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ሙሴ የመራው የነበረውን ህዝብ ነው የሚያወራው። ከዛ እንደዚህ ይላል፣ ሁሉም ይላል ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል። ከዛ እንደዚህ ይላል፣ ሁሉም ያንን መንፈሳዊ መብል በሉ፣ ሁሉም ያንን መንፈሳዊ መጠጥ ጠጡ ይልና ቁጥር 4 እንደዚህ ይላል፣ ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነው ይላል። ስለዚህ ሙሴ ይዞ ሲወጣ ሕጉን ከመስጠት ጀምሮ፣ ከመምራት ጀምሮ፣ ከመመገብ ጀምሮ፣ ጥላ ከማድረግ ጀምሮ፣ እሳት ከማድረግ ጀምሮ ይዞ ሲሄድ የነበረው ክርስቶስ ነበር ብሎ ጽፎላቸዋል። ስለ ሕጉ ሲጻፍ ደግሞ ያው ሁለተኛ ቆሮንቶስ 3:3 ላይ ያንን ያጻፈው ጌታ ኢየሱስ ነው። ሙሴ ጋርም ኮሙኒኬት ሲያደርግ የነበረው እሱ ነበር። ከዛ እዚህ ጋር ደግሞ እንደዚህ ይላል ሐዋርያው ጳውሎስ፣ እናንተም በሕያው በእግዚአብሔር መንፈስ እንጂ በቀለም አይደለም። ያ ማለት ሙሴ በቀለም የጻፈው የተጻፈለት ማለት ነው። ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ። ያ ማለት በልቡ ነው እንጂ የጻፋችሁ እንደ ሙሴ እንደ ሕግ በድንጋይ ላይ ጽፋችሁ የተሰጣችሁ አይደላችሁም። በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። በቃ አለቀ። ለሙሴ የዛን ጊዜ ጽፎ በጽላት ላይ
የሰጠው አይደለም በመንፈስ ቅዱስ በልቡ ጽላት ላይ የተጻፋችሁ ናችሁ እያለ ነው እስቲ አሜን በሉ አሜን ታዲያ ምን እያደረገ ነው መጀመሪያ ጸሐፊው ራሱ ነው ህጉን ለሙሴ የሰጠው ራሱ ነው ስለዚህ ሰው ሊከስ የመጣው ዳኝነት የፈለገው ክስን ነው ይዞ የመጣው ያቺ ሴት ደግሞ ምህረት ውስጧ እየፈለገ ነው ሁለቱን አነጻጽሮ ሲያያቸው እዚህ ጋር ከሳሽ አለ እዚህ ጋር ምህረትንም ይፈልጋል ወደ ኋላ ህጉን ሲሰጥ ህጉን ለምን እንደሰጠ ያውቃል ስለዚህ ወደ ኋላ ሄዶ መሬት ላይ ሲጽፍ የነበረው ያኔ ይወገር የሚለውን ህግ እያስተካከለላት ነበር ህጉን እየቀየረላት ነበር በጣቱ ሲጽፍ ያኔ ጣቱ የጻፈችው የድንጋይ ጽላት ላይ ያለውን ህግ በፍቅር ህግ እየሻረላት ነበር እስቲ አሜን በሉ ለዛ ነው ከድንጋይ ወገራው በፊት ቀድሞ መሬት ላይ በጣቱ መጻፍ ጀመረ ይላል ይዘው የመጡት ህግ ሊከሱበት ራሱ ለሙሴ ሰጥቶት ጽፎ የሰጠውን ህግ ነው ጸሐፊው ራሱ ደግሞ እንደወደደ በምህረት አይን ህጉን ሊቀይርለት ይችላል ስለዚህ መጣና ህጉን እየጻፈ መቀየር ጀመረ ያቺን ሲሳት ያንኑን ሁሉ ጻፍትና ፈሪሳው የሰበሰበው ያ ህግ ነው ቀየረው ቀላ ብሎ ሲያይ ሰው የሚባል የት ሄዱ የሉም እኔ ብቻ ነው ያለው የፈረደብሽ አለ የለም ፈራጁ እዚህ ጋር ነው ያለው አንተ ራስህ እኔ አልፈርድብሽም በሰላም ሂጂ አሜን ኢየሱስ ጌታ ነው ነፃነታችሁን አውጃለሁ በኢየሱስ የትኛውም የተከፈተባችሁ አፍ እንዲዘጋ አውጃለሁ በኢየሱስ ስም እናገራለሁ አሜን እናንተ ላይ የተከፈተ ምላስ እንዲዘጋ አዛለሁ በኢየሱስ ስም አዛለሁ ምን ያክል መውደድ ጌታ እንዳለው ያሳየባት ሴት ማርያምን በጣም ነው የሚወዳት አንተ ኃጢያተኛን እንትን ትላለህ እኮ ለባለ መድኃኒት አልመጣው መድኃኒት ለሚፈልግ ነው የመጣው ኦ ኢየሱስ ኃጢያት አይደል እንዴ በዚህ ስርዓት ውስጥ ሁሉን ያሰረው ለሱን የመጣው በጣም ነው ማርያምን የሚወዳት ይኸውላችሁ ቱዛት ኤክስተንት ልንገራችሁ ከፈለጋችሁ የአንዲቷ ነፍስ ግድ ይለዋል የሚለው ለምሳሌ በመቶ አስረድቷቸዋል አይደል 99ኙ ቤት ኖሮ አንዷ ብትጠፋ እነሱን አስቀምጦ ይወጣል ብሏቸዋል ስለሱ ነው ይቻል ይሄንን ደግሞ በማርያም ፕሩፍ አድርጎታል እንዴት ካላችሁ ከእግዚአብሔር ጋር ያስታረቃችሁ ይላል የስርየት መክደኛ እንዲሆን ደም ነበር የሚቀርበው የበጎች ደም ያውም ለአንድ አመት የሚያስተሰሪ ለዘላለም ስርየት እንዲኖረው የራሱን ደም ነው የሰጠው አሜን ያንን ደም ይዞ ከመቅረቡ በፊት ዓለምን ሁሉ እኮ የሚያስታርቀው ደሙ ነው የመጣው ደግሞ ዓለምን ሁሉ ከአባቱ ጋር ለማስታረቅ ነው ስለዚህ ያን የሚያስታርቅበትን ደም አባቱ ጋር ይዞ መሄድ አለበት ፍቅር ግን ደሙን ይዞ ሳይሄድ በፊት ማርያምን እያስጠበቀው ነበር ማርያም እንደምትመጣ ስለሚያውቅ እሷን ይጠብቃታል ስለ አንድ ሰው እግዚአብሔር ይመልሳል አሜን አንዳንድ ጊዜ በሆኑ ውጥረቶች ውስጥና ሁኔታዎች ውስጥ ታልፉ ሁኔታው ዝም ያላችሁ ሊመስላችሁ ይችላል ጸጥ ያለ አየሩ የማይመልስ እናንተ የተረሳችሁ ሊያስመስላችሁ ይችላል መርዶኪዮስን አስቡ በቤተ መንግስት ደጃፍ ላይ በር ላይ ቁጭ ብሎ አመድ ነስንሶ ቁጭ ብሏል ሲያዩት መሳለቂያ ነው እየሳቁበት ይሄዳሉ ኦሬዲ በቀለበት የታተመ አይቀየርም ይውላችሁ በዛ ጊዜ የቀለበት የንጉሱ ማህተም ያረፈበት አይሻር እንደ ንጉሱ ድምጽ አለ ዳንኤል እኮ ግራ የገባው ንጉሱ ለዳንኤል መቀየር እስኪያቅተው ግራ የገባው በራሱ ቃል የታወጀ አዋጅ እንደማይሻር ንጉሱ ተናግሯል የጨነቀው ለዳንኤል ለዛ ነው ሌሊት ሙሉ እንቅልፍ አጥቶ ጧት ሲነሳ አድኗል የምታመልከው አምላክ እንዲል ያደረገው ምንድነው ህጉ ኦሬዲ በቀለበት የታተመ ነው ስለናንተ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ በቀለበት የታተመ አይሻርም አይደል እናንተን የቀለበት ማህተም አርጋችኋለሁ ነው የሚለው አሜን መጽሐፍ ቅዱስ እንደዛ ነው የሚለው የፈለጋችሁትን እንድትቀይሩ የፈለጋችሁትን እንድትለውጡ ያንን የቀለበት ማህተም አርጋችኋለሁ ነው የሚለው ሲያሜን በሉ የናንተ ታሪክ ይቀየራል ዛሬ የናንተ ስቶሪ ይቀየራል ጥያቄዎቻችሁ መልስ ያገኛሉ አሜን አመድ ነስንሶ ቤተ መቅደስ ደጃፍ ቤተ መንግስት ደጃፍ የተቀመጠን ሰውዬ መርዶኪዮስ እኮ የሚያመልከው አምላክ አለው ዝም ብሎ ተራ ሰው አይደለም መጽሐፍ ቅዱስ እንደዚህ ነው የሚለው እግዚአብሔር አምላኩ የሆነለት ህዝብ ምስጉን ነው የሚለው መርዶኪዮስ ደግሞ እግዚአብሔር የሚባል የሚያመልከው አምላክ አለው ስለዚህ ተራ ሰው አይደለም ሲያየው ሰዎች ተራ ሆኖ ቤተ መንግስት ደጃፍ ላይ የተቀመጠ ሰው ነው የሚያዩት እግዚአብሔር ሲያየው ደግሞ ምስጉን ሰው ነው እኔ የምነሳለት ሰው ብሎ ነው የሚያዩት ስለዚህ አየና በንጉሱ ልብ ውስጥ ሄደ ዶክመንትን አገላብጣለሁ ንጉሱም ገብቶ ሲያገላብጥ ከሞት ያስጣለው አንድ ሰውዬ እንዳለ አየ ከዛ እንደዚህ አለ ይሄ ሰው የት ነው ያለው ምን ተደርጎለታል አለው ኧረ ምንም አልተደረገለትም ከዛ ይውላችሁ መርዶኪዮስ እንዲገደል እየሰራ ያለው ሃማ ራሱ ዞር ሊያደርገው ለምን ካላችሁኝ አስቴር የምትባል ሚስት ንጉሱ ስላገባ ይው ዘመዷ ተጠግቷል ማለት ፖዚሽኑን እንደሚከናከን ያውቃል ስለዚህ በተቻለ አቅም ያን ሰውዬ ማጥፋት ነው ያለበት ከዛ እግዚአብሔር በረከታችሁን በጠላታችሁ ምርጫ ያደርግላችሁ አሜን ጠላቶቻችሁ ለነሱ እንዲሆን የሚፈልጉትን ለናንተ ያደርግላችሁ አንዳንድ ሰው እኮ ለናንተ ክፉ የሚሰራው ለሱ የናንተን ፖዚሽን ፈልጎ ነው አይደል ምን ይደረግል እንዴት ይሁንልህ ብትሉት ደርድሮ ይነግራቸዋል ሰምቶ ግን እግዚአብሔር አምላካችሁ ለናንተ ያደርግላችሁ አሜን
መርዶክዮስን ንጉሱ ራሱ ሃማን አስጠራውና እንደዚህ ያለው ንጉስ ለሚወደው ሰው ምን ይደረግለታል? ንጉስ ለሚወደው ሰው በቃ ንጉስ እኔን ነው የወደደው እንደኔ ያቀረበው ሰው የለም ስላለ ከዛ መደርደር ጀመረ። ንጉስ ለሚወደው ሰው የንጉስን እንደዚህ አልብሰውት በንጉስ ፈረስ ላይ ተቀምጦ በከተማ አደባባይ ሁሉ የንጉስ ዘውድ ተደርጎለት እንደዚህ ይባልለታል። ጥሩምባ እየተነፋ እየተለፈፈ እንደዚህ ይባላል። ንጉስ ለሚወደው ሰው እንዲደረግለታል ይባላል አለ። ሃማ ሊስቱን ሁሉ ደርድሮ ከጨረሰ በኋላ እንደዚህ ያለው በል ይሄ ያልከውን ቃል በቃል ለመርዶክዮስ አርገለት። አሜን። የትኛው መርዶክዮስ? አመድ ነስንሶ ቁጭ ላለው ለነበረው ከደቂቃዎች በፊት ሲታይ ተራ ለነበረው ሰው ድንገት ታሪኩ ተለውጦ ግን የክብር ልብስ ለብሶ አሜን በከተማ ሁሉ ፊት እየዞረ ንጉስ ለሚወደው ሰው እንዲደረግለታል ይባላል። ታሪካችሁ ይቀየራል ዛሬ። አሜን። በሰው ፊት አንገት የደፋችሁ፣ በመንደራችሁ ፊት አንገት የደፋችሁ፣ ጌታን በመከተላችሁ ጌታን በማለታችሁ አንገት ደፍታችሁ እየሄዳችኋላችሁ ህግ ይቀየርላችኋል። አሜን። ለእናንተ ህግ ይቀየርላችኋል። አሜን። ለእናንተ ህግ ይቀየርላችኋል። አሜን። መልካምነት ከማይወጣበት መንደር፣ በመልካምነት ከማይታወቅ መንደር ውስጥ በመልካምነት ይገልጣችኋል። በክብር ይገልጣችኋል። በደቂቃዎች ልዩነት ታሪካችሁ ይቀየራል። አሜን። በሰከንዶች ልዩነት ታሪካችሁ ይቀየራል። አሜን። ጌታ ይወደዳችሁ እንጂ እኮ ማይገዛላችሁ የለም። ኢያሱን እኮ ያሉት ብቻ እግዚአብሔር ካንተ ጋር ይሁን እንጂ እኛ እንገዛላለን። የማይገዛ ሰው ቢኖር እንኳን አለ ተለይቶ ይጠፋል ነው ያሉት። በፍቅር ህግ እግዚአብሔር ሲመልስላችሁ ምድር ነው የምትተባበራችሁ። ለዛ እኮ ነው ሙሴ ምድር ተከፍላት ዋጥ ካፉ እንዳመለጠው ነው ተከፍላ ዋጠቻቸው። ኢያሱ ይሄንን ሌቭል ስለሚያውቅ ያው ምን ያውቃል ካላችሁ ሙሴን እግዚአብሔር ምን ያህል እንደወደደው ያውቃል። እነ ማርያምንና እነ አሮንን እኮ ነብይ አድርጎ ለሙሴ የሰጠው እግዚአብሔር ነው። እነ አሮን ለሙሴ ነው እንጂ ነብይ የሆኑት ለእግዚአብሔር አይደለም። ሰምታችሁኛል? የሙሴ ነቢያት ናቸው። ሆልስ በሉ መብታችሁ። ነብይ አድርጌ ሰጣለሁ ነው ያለው። ስለዚህ የሙሴ ነው ነብይ ማለት የሆነ የተላከበት ሰው አፍ ማለት ነው። ስለዚህ አሮን የሙሴ አፍ ነው ማለት ነው። ሙሴን ሲናገሩት መጣና ነብይ በመካከላችሁ ቢኖር በህልም ወይ በራእይ ይናገራል እያላችሁ ነው። እናንተ እኮ ነብይ አይደላችሁም እያላችሁ ሙሴን እንዴት ተናገሩት? እሱን እኮ አፍ ለአፍ ነው ማወራው። ይሄንን ነገር ኢያሱ እያንዳንዷን ነገር አይቷል። ተጠግቶ ነው የሚያጠናው እያለ ሙሴ ተራራ ላይ ሲሆን ተራራው ስር ተኝቶ 40 ቀንና 40 ሌሊት ሲጾም ኢያሱም እንደዛው ተራራ ስር ተኝቶ እየጠበቀው። መገናኛው ድንኳን ውስጥ ሙሴ ሲገባ ኢያሱ ነው በር ላይ የነበረ አለ። ውጪ ላይ ኢያሱ አለለ እና እያንዳንዱን ነገር ስለሚያክ ስለነበረ እያንዳንዱ የሚደረገው ነገር ስለሚያክ ስለነበረ እግዚአብሔር በምን ልክ ሙሴን እየመለሰለት እንደነበር ስለሚያክ ለሱ እግዚአብሔር ተገልጦ ኪዳን ሲገባለት እንደዚህ ያለው አትፍራ ከባሪያዬ ከሙሴ ጋር እንደነበር ካንተ ጋር ሆናል። ከሱ ጋር እንደነበር እቺን ድፍረት ይዞ ይወላችሁ ውጊያ ላይ ሲወጣ እንደዚህ ያለ እኔ እስካሸንፍ ድረስ ፀሐይ በገባውን ላይ አትጠልቅም አለ። አፉ የት ድረስ ይሄን የሰጠው ኦቶሪቲ ምን እንደሚያደርግለት ያውቃል። እስከ ዛሬ ድረስ ሂስትሪ ላይ እኮ ይወላችሁ እናንተ 65 66 እያላችሁ ቀንን የሚያዛባ ቁጥር ያደረገው ኢያሱ ራሱ ሶላር ሲስተምን እኮ ነው ቀጥ አድርጎ ለደቂቃ ሲስተሙን አዛባ። ምን አይነት ሌቭል ነው እናንተ ሰማይ እንዲሰማችሁ የሚያደርግልኝ? ኤልያስ ሲያወራ እኮ ኤንጅል ኢንተርፌር ያደርግ ኤንጅል አይደፍርም። ምን አይነት ኦቶሪቲ ነው? 7000 ነብይ በተከመረበት ብቻውን የሚናገር ማንም ሰው ካፌ ቃል በስተቀር አይቀይረው። እግዚአብሔር ሲያከብራችሁ ኦቶሪቲ ሌቭል አለ። ያንን ሌቭል አስገብቷችሁ የተናገራችሁት ነገር ማንም ሰው አይቀይረው። ዛሬ እንደዚህ ብዬ ባርካችኋለሁ። ማንም ሊያወርደው በማይችል በረከት ባረኳችሁ። አሜን። የትኛውም እዚህ ምድር ላይ ያለ ሰው ሊቀይረው በማይችል በረከት ባረኳችሁ። በሮቻችሁ ተከፈቱ። አሜን። ከፍታችሁ ጨመረ በኢየሱስ አሜን። ደጆቻችሁ በራችሁ ተከፈቱ በኢየሱስ አሜን። ያው እንደዚህ ብዬ ባርካችኋለሁ። በአይምሮ እብደት ቤታችሁ ውስጥ ሰው መጥቶ ከሆነ ለአይምሮ እብደት መድኃኒት ያ ሰው እንዲያገኝ ባረኩ። አሜን። ምን ብያችሁ ጀመርኩላችሁ? ህግ ለእናንተ ይቀየራል። ከሳሾቻችሁ ይበተናሉ። እስቲ ይበተናሉ በሉ። ይበተናሉ። ህግን የሚያስብ ሰው እግዚአብሔርም የሚዳኘው በህጉ ነው። ለምን ካላችሁ ምርጫ ነው የመረጠው። እነዛ ሰዎች ፈሪሳውያኖች ሲመጡ በህግ ሊዳኙ ነው የፈለጉት። ስለዚህ ጌታ የፍቅር ወሬን አይደለም ያወራቸው። ኦኬ ህጉን የፈለጋችሁ ኃጢአት ያልሰራው ጋር ሲል ሁሉም ጥሎ ሄደ። ያቺ ግን ፍቅር ነው። አምናን የመጣችው አውቃለች። ሰርቻለሁ እና ፈረዱብሽ? አልፈረዱብኝም። ያው አንተ ጋር መጥቻለሁ። አይኔ አልፈ በቃ አምነሻል። ሮሜ ምዕራፍ 2 ላይ አንድ ቃል አንብብላችሁ የመጨረሻ ቃል ነው። ይኸውላችሁ እንደዚህ ይላል
ስለዚህ ይላል አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም ይላል። ለመፍረድ አንተ ራስህ የምታድንበት ምክንያት የለህም እያለ ነው። ፍርድ ይዘህ ጀጅመንት ይዘህ የምትመጣ ሁሉ አንተ ራስህ አለብህ እያለ ነው ያወራ። ስሙኝ፣ የምታመካኘው የለህም ይልና በሌላው በምትፈርድበት ነገር ይላል ራስህን ትኮንናለህ ይላል። ቅድም ያልኳችሁ ገባችሁ? አንዳንድ ሰው ክስን ጮክ እያለ ሲያወራ የራሱን ኃጢአት መደበቅ ሲፈልግ ከዛ እንደዚህ ይላል አንተው ፈራጁ ይልና እነዚያን ነገሮች ታደርጋለህና። አይታችኋል? አመንዝራ ናት ብሎ የመጣ ህዝብ ሁሉ ያመነዝራል ማለት ተደብቆ አልተያዘም፣ ብርሃን ላይ ስላልወጣ ነው። ይኸውላችሁ ሊወግሩ የመጡ ሰዎች እሷ እንድትወገር ታርጌት ፉል ይፈልጉ አይደለም እንዳይመስላል። የራሳቸው ኃጢአት የእግዚአብሔር ልጅ እንደሆነ በደንብ አውቋል። መጨረሻው በምንድነው የምንዳኘው የሚለውን የራሳቸው ሚዛን ለማየት ነው የመጡት። በሌላ ሰው ኃጢአት ቼክ የሚያደርጉት የራሳቸው መንገድ ነው። አንዳንዴ ይሄን ስራ የሚሏችሁ ሰዎች እኮ ያዋጣል ያዋጣም እኮ በእናንተ ቼክ ሊያደርጉ ነው። ያው ቁጥር 3 እንደዚህ ይላል አንተም ይላል እንደዚህ በሚያደርጉት የምትፈርድ ይላል ኢቭን ማያደርግ እንኳን ቢሆን ያንንም የማታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ከዛ ስሙኝ የእግዚአብሔር ፍርድ ምን እንደሆነ ወይስ ይልና የእግዚአብሔር ፍርድ ብሎ ምርጫ ሰጥቷቸው ወይስ ይልና የእግዚአብሔርን ቸርነት ወደ ንስሐ እንደሚመራ ሳታውቅ ቸርነቱን ትተህ ፍርድን የፈለከው ወደ ንስሐ እንደሚመራ ሳታውቅ የቸርነቱን የመቻሉን የትዕግስቱን ባለጠግነት ትንቃለህ። ንቀን የመጣው የእግዚአብሔርን ሜርሲ አጣጥለ ጀጅመንት ፈልገን የመጣው ነገር ግን ያው እንደ ጥንካሬና ንስሐ እንደማይገባ ልብ ቅን ፍርድ ይላል በሚገለጥበት በቁጣ ቀን። ምን ማለት ነው? የእግዚአብሔር ቅን ፍርድ ተብሎ ቁጣ ምን አይገናኝም ከሁለቱ ቃል። እግዚአብሔር ቅን ፈራጅ ነው ከተባለ ቁጣ ምን አነሳው? ስሙኝ ቁጣው የት ጋር እንደሚጀምር የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ። ምን እያለ እንደሆነ ታውቃላችሁ? ሜርሲን ትቷል። ህጉን ነው የፈለገው። ቅን ፈራጅ ስለሆነ በመረጠበት ይፈርዳል። እግዚአብሔር እሱን ነው የሚሰጥ። ያቺ ሴት ስትመጣ ምህረትን ስለመረጠች ከነሱ ክስ ህግ ይልቅ ምህረትን የሰጣት። እውነተኛ ሆናችሁ ቅረቡ እሺ። እግዚአብሔር እውነተኛ ፍርድ እንዲሰጣችሁ። በእናንተ ባልሆነ መንገድ ስትሄዱ የእናንተ ያልሆነን ዋጋ ነው የምትከፍሉት። በረከትን በጣም ፈልጎ ያዕቆብ ሄደ አባቱ ጋር ሲሄድ ምን አለው? ማነህ ሲለው ኤሳው ነኝ አለ። ኤሳው ነኝ ብሎ የኤሳውን ስም ለጥፎ በኤሳው ስም በረከት ይዞ ነው የወጣው። ሲወጣ የከፈለው መከራ ሁሉ የኤሳው ማንነት ያመጣበት መከራ ነው። የእግዚአብሔር መልአክ ግን ቤተል ላይ ሲገለጥለት እንደዚህ ያለው ስም ማን ነው ሲለው የገባበትን የመከራ ብዛት ስላስታወሰ ኧረ እኔ ያዕቆብ ነኝ እውነት ተናግራለህ ቀይርልሃለሁ ስምህን ኤሳው ነኝ እንድትል ያደረገ ራሱ ስምህ ነው አለ። ያዕቆብ ማለት አታላይ አጭበርባሪ ማለት ነው። ያ መከራ እንዳበላው ስለሚያውቅ ኧረ እኔ ያዕቆብ ነኝ በቃ ስምህን ቀይርልሃለሁ አለ። ስምህ በረከት እንዳልጎተተ አይቻለሁ፣ ስለዚህ ስምህን ቀይርልሃለሁ። አታላይ ከመባል አንስቶት እስራኤል አለው የእግዚአብሔር ዘር ማለት ነው። ዲኤንኤውን ነው የቀየረለት። ዩኒቨርሲቲ አይታችሁ ከሆነ ምን ይደረጋል? ዩኒቨርሲቲ ውስጥ አይዲ ይሰጣችሁ። አይዲ ይሰጣችሁና የተሰጣችሁ አይዲ የሚያገለግለው ለተሰጣችሁ ሴሚስተር ብቻ ነው። ጥበቃዎች በር ላይ ሲቆሙ የሚያሳልፉት አይዲ እያዩ ነው። አይዲ የሚያዩት ስማችሁን ቼክ እያደረጉ አይደለም። የዛን ሁሉ ስም ቼክ አያደርጉ። መታወቂያው እዚህ ነው የዚህ አይደለም የሚለይም አይደለም ያለው። አይዲ ቼክ የሚያደርጉት ለዚህ ሴሚስተር ተፈቅዶለታል ወይስ አልተፈቀደለትም? ምክንያቱም የሚባረር ተማሪ ስላለ። ስለዚህ ሬጂስትራል ስትሄዱ ሪኒውድ ሲባል አንደኛውን ሴሚስተር ጨርሰ ለቀጣዩ ሴሚስተር ተፈቅዶላል እየተባለ። ስለዚህ ሲገቡ ያችን ሪኒውድ አይተው ነው ግባ የሚሉ። ኬላ ናት ማለት ነው። እኔ ደግሞ እንደ እግዚአብሔር ነብይ እንደዚህ ተነብይላችሁ ወደ ቀጣይ ሌቭል የሚያሳልፋችሁን ሪኒው መታውላችሁ። አሜን። አስገባችሁ በኢየሱስ አሜን። አስገባችሁ በኢየሱስ አሜን። ወደ አዲስ ክልል አስገባችሁ። ወደ አዲስ በረከት አስገባችሁ አሜን። ይው ኬላ ላይ ቆሞ አይገባችሁም አታልፉም ለሚሉት ማተሙን መታውላችሁ አሜን። አሳይታችሁ ታልፋላችሁ አሜን። ተከፍቶላችሁ ትገባላችሁ። ባረኳችሁ በኢየሱስ አሜን።